ሀኒፋ ታክሲ እንዳዘዘችላትና ሻንጣዋንም እንዳዘጋጀች ትነግራትና እዛ ማን እንደሚቀበላት ትጠይቃታለች። አህሲንም የጓደኛዬ ልጅ ይቀበለኛል ትላትና ትደውላለች። ብዙ ከጠራ በኋላ ስልኩ ይነሳና ሶፊያ መሞቷ ይነገራታል። በጣም ትደነግጣለች። በንጋታውም ሶፊያ ትቀበራለች። ከቀብርም ሲመለሱ ቀዴር መነወርን ደህና ነሽ ይላታል። ይሄ የአላህ ውሳኔ ነው፣ ደህና ብሆን ባልሆን የሚቀየር ነገር የለም ትለዋለች። ሊያቅፋትም ይሞክራል፣ ትሸሸዋለች። ከዛም ዛሬ ማታ ቤታችን ለእናትሽ ቁርአን እንቅራ ብዬ እያሰብኩ ነው ይላታል። አይሆንም እናቴ ቤት ነው መሆን ያለበት ወንድም የማይፈቅድም ስትለው እሱን እኔ ያናግረዋለሁ ይላታል። እባክህ በዚህ ሰዓት አታስጨንቀኝ ብላም ትለምነዋለች። ጓደኛውም አሁን አብራህ ካልመጣች ከእጅህ ትወጣለች ይለዋል። ቀዴርም ሄዶ እዚህ መሆናችን ካልቀረ ሄደን ቀያሪ ልብስ እናምጣ፣ በዛውም እንደ ባልና ሚስት የምናወራው ነገር አለ ይላታል። እሷም እዚህ መሆን አይጠበቅብህም ስትለው ወንድሟ ባልሽ ላናግርሽ እያለሽ ነው ብሎ ይጮህባታል። እኔም እምቢ ብዬ አላቅም እሺ ብላ አብረው ይሄዳሉ። አህሲን በጣም አዝናለች። ጎረቤቷን ሞዝጊ ትመጣና ብርድ ላይ መቀመጥ መፍትሄ አይሆንም ግቢ ትላትና ወደ ውስጥ ይገባሉ። ቀዴርና ምነወር ወደ ቤት እየሄዱ ለእናቷ ስላደረገው ነገር አንስቶ ያወራል። እሷም ትናደዳለች። የሚያወራው ነገር ሁሉ ያበሳጫታል። እጇንም ለመያዝ ሲሞክር እንዲህ አይነት ነገር አልወድም ትለዋለች። እሱም ጓደኛው እናቷ ባትኖር ኖሮችን ልጅ አታገኛትም ያለውን ያስታውሳል። ከዛም ስለ ሙቀኝ ሻወር ወስዳለሁ ብሎ አብሯት ወደ ቤት ይገባል። ከዛም ኪናንና ሻፌ ኳስ እየተጫወቱ ከተጫዋቾቹ ጋር ይጣላሉ። ኪናንም እግሩን እሰብረዋለሁ ሲል ሻፌ ቀለል አድርገው እነዚህ እኮ ታዋቂ ተጫዋቾች ናቸው ይለዋል። መጫወት ቢችሉማ ቡድኑን ከፍ ያደርጉት ነበር ሲል ተጫዋቹ የሚሰማና የማን ነገር ነው የምሰብረው ና ስበረው ብሎ ሊጣላ ይመጣል። ኪናን አንተ ሳትሰበር ራሱ መጫወት አትችልም ይለዋል። ተጫዋቹም አንተ ፊልም ላይ ነው እንጂ መቼም ወንድ አትሆንም ሲለው ኪናን ይናደድና ለሸፊ የዚህን ሚስት ካመጣህልኝ የፈለግከውን አደርጋለሁ ይለዋል። እሱም ይስማማል። ምነወር ቀዴር ከሻወር ሲወጣ ከጨረስክ እንሂድ ስትለው የማውራሽ ነገር አለ ተቀመጪ ይላታል። እንሂድ ይረፍዳል ስትለው እንሄዳለን ግን ማታ እንመለሳለን ሲላት አልችልም ትለዋለች። ለእናትሽ ሁሉን ነገር አረግን ምንድን ነው የምትፈልጊው ይላታል። ከማንም ሰው ምንም አልፈልግም ትለዋለች። እኔን ነው ማንም ሰው የምትዩ እኔ ምንሽ ነኝ እያለ ይጮሃል። እሷም ምን እያደረክ ነው ልቀቀኝ ትለውና ልትሄድ ትነሳለች። ይይዛትና እኔ ከፈለግኩ መቼም ወንድምሽን እንዳታይ ከዚህ ቤት እንዳትወጪ አደርግሻለሁ። ለመጨረሻ ጊዜ ልጠይቅሽ እኔ ማነኝ ተናገሪ፣ ባልሽ እንደሆንኩ ተናገሪ ይላትና ይጮሃል። እሷም እየተንቀጠቀጠች ባሌ ነህ ትለዋለች። እሱም አሁን የምር ሚስቴ ትሆኛለሽ ወደኋላ መመለስ የለም ብሎ አስገድዶ ሊደፍራት ይታገላታል። እሷም እንደምንም ከእጁ ታመልጣለች። እሱም ተናዶ ይጮሃል። በአንቺ ምክንያት ነው ይላታል። ልበሽና እንሄዳለን ብሏት ሊታጠብ ይገባል። ከሻወር ሲወጣ ግን በሩን ቆልፋበት ታመልጠዋለች። ወዴት እንደምትሄድ ግራ ገብቷት ዝም ብላ እየሮጠች ስልኳ ይጠራል። ስታነሳው ወንድሟ ሴርቬል ነው። ሻፊ ለኪናን የጠየቀውን ነገር እንዳደረገ እና የተጫዋቹ ሚስት ነገ እንደምትመጣ ይነግረዋል። ኪናንም አንተ አደገኛ ሰው ነህ ይለዋል። ኦዝጊ ስልክ ተደውሎላት ሲባል ስለ ስራው ትነግራታለች። ካራክተሩ ግልጽ አይደለም ላስብበት ብላ ስልኩን ትዘጋለች። አዲሱ ድራማ ላይ ልሰራ እንደሆነም ለአህሲን ትነግራታለች። አህሲን ይቅርብሽ ትላታለች። ሰርቬል ወደ ምነወር ይመጣል። እሷም ተነስታ ታቅፈዋለች። እህቴ ምነው አማች አብሮሽ አይደለም ሲላት ቤት ቆልፌበታለሁ ትለዋለች። ምነው ተጣልታችሁ ነው መጥፎ ነገር ተናገረሽ ሲላት በሀሳብ ታስታውስና ልነግርህ አልችልም ነውር ነው ትለዋለች። በቃ እኔ አብሬሽ እመጣለሁ አብሬሽ እኖራለሁ ምንም ነገር አያደርግሽም ይላታል። እሷም ያደርጋል ሚስቱ ስለሆንኩ ትለዋለች። ስልኩም ይጠራና ማን ነው ስትለው የእናቴ ጓደኛ ናት አውርቻት እመጣለሁ ይላትና ራቅ ብሎ ስልኩን ያነሳል። አህሲንም ፕሌን አምልጧት እንደቀረች ትነግረዋለች። እሱም ችግር የለውም ይላታል። ከዛ እህቴን አግዣት እባክሽ ይላታል። እሷም እህትህ ምን ሆነች ብላ ትደነግጣለች። ስልኩንም ይሰጣትና እባክሽ አናግሪያት ታግዝሻለች ይላታል። ከአህሲን ጋር ያወራሉ። ሁሉንም ነገር ትነግራታለች። የኦዝጊ ባል ከጨዋታ ሲመለስ ከኪናን ጋር ፊልም ልሰራ እንደሆነ ትነግሯለች። እሱም ዛሬ ከኔ ጋር ተጣልቶ በአንቺ ሊበቀለኝ ነው እንዳትሄጂ፣ ይሄ የክብር ጉዳይ ነው፣ ይህን ስራ ከተቀበልሽ ለኔ ውርደት ነው ይላታል። ስለዚህ ይህን ነገር ዝጊው ይላታል። አይ እንደዚህ አይዘጋም ትልና በንዴት የአበባ ማስቀመጫውን አንስታ ተሰብራለች። ገኒም አህሲን ጋር ይመጣና ከዛ ባሌጌ ጋር ድራማ ልሰራ ነው ለምን አትከለኪያትም ይላታል። እሷም እኔ ከነሱ ራቂ
አትመኛቸው ብያታለሁ፣ ምን ላደርግ ትለዋለች። ዛሬ ከሱ ጋር ኳስ ሜዳ ተገናኝተን ስለተጣላን በሷ በኩል ሊበቀለኝ ነው ይላታል። በዚህም መካከል ሚስቱ እየሮጠች ስትመጣ ትመለከትና እዛው ተስማሙ ብላ ጥላቸው ትገባለች። ምነወርም ምንም እንዳላያት አረጋግጣ ባስ ውስጥ ገብታ ወደ አህሴን ትሄዳለች። እነ ምነወር ቤት ቁርአን እየተቀራ አንድ ሴት ምነወር ታማለች እየተባለ ነው፣ እንዴት ናት አሁን ብላ ታላቅ ወንድማቸውን ትጠይቋለች። ሰውነቷ መቋቋም አልቻለም ይላታል። የታለች ብቻዋን እንዳትሆን ስትል ቀዲር አታስቢ ቤተሰብ አብሯት ነው ይላታል። ኪናን መስኮት ጋር ቆሞ ከተማውን እየተመለከተ የበሩ መጥሪያ ይጮኋል። ሲከፍት ልደቴ ነው ፎቶ እንነሳ ያለችውን ልጅ እናያለን። ስምሽን አስታውሽኝ ይላታል። ነሄር ትለዋለች። ነይ ይላትና ትገባለች። የፈለግሽው ቦታ እንድንሄድ መጠየቅ ትችያለሽ ይላታል። እዚሁ ህይወቴን ሁሉ መቆየት እችላለሁ ትለዋለች። ይሄ ሁሉ ለኔ ነው ትላለች በመገረም። ለኛ ይላታል። በህይወቴ ካለፉት ልደቶች ሁሉ ያማረው ነው ትለዋለች። እንደዚህ ካንተ ጋር ጊዜ ለማሳለፍ ብዬ አርቲስት መሆን እመኝ ነበር ትለዋለች። ህልም እየመሰለኝ ነው እንዳንነቃ ትለዋለች። እሱም እንድንቀጥል እርግጠኛ ነሽ ሲላት አዎ ትለዋለች። ግን ከ2 ሰዓት በኋላ ትሄጃለሽ፣ ሹፌር እየጠበቀሽ ነው፣ ትስማሚያለሽ ሲላት እሷም እስማማለሁ ትለዋለች። ከዛም እሺ ትፈቅጅልኛለሽ ይላትና የአንገት ሀብል አንስቶ ያደርግላታል። ከዛም ይስማታል።